የሴቶች ጥንካሬና እህትማማችነት፣ ነፃነትና ማንነትን መፈለግ፣ ጉዳትን ወደ ጥንካሬ መቀየርና አልፍ ብሎም የታሪክና የባህል ኩራት አፍሪካን አይዴንቲቲ ዋና ጭብጥ አድርጎ የተነሳው ይህ ፊልም ምንም እንኳን በአቀራረብ፣ በሲኔማቶግራፊ፣ በታሪክ ፍሰት፣ በዳይሬክቲንግ ሆነ በተዋናዮቹ አስደማሚ ችሎታና የትወና ብቃት እንከን የማይወጣለት ቢሆንም እንኳን ታዲያ ነጮች ለዚህ ፊልም ለመቃወም እንዴት ድፍረት አገኙ? ወኔው እስከየት መጣላቸው? ለመሆኑስ እንደ መከራከሪያ ነጥብ ይዘውት የመጡት ምንም ነበር? ሰላም የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች፣ የዛሬ ፊልም ጥንክራችን ምንም እንኳን እንከን አልባ የመሰለ ፊልም ቢሆንም ለምን ጥቁሮች ገዘፉ፣ ለምን ጥቁሮች ታሪክ በዚህ ልክ ጎልቶ ታየ በሚመስል መልኩ ብዙ እንግልት ያለፈና ብዙ ተቃውሞ የደረሰበት አገር ቤት የሚሸት አፍሪካዊ ፊልም ዘ ውመን ኪንግ። And we feel no pain. I offer you a choice. Fight or we die. እንደ አውሮፓውያን አቆጣጠር በ2022 ለእይታ የበቃ በጣም ድንቅና ብዙ መነጋገሪያ የሆነ የቪላ ዴቪስ መሪ ተዋናይነት የሚመራው ይህ ታሪካዊ ፊልም በ18ኛውና 19ኛው ክፍለ ዘመን በምዕራብ አፍሪካ በነበረችው የዳህሚ መንግስት በአሁኗ የቤኒን የነበረው ሙሉ በሙሉ የሴቶችን የተዋቀረ የአጎጂ ጦር ሰራዊት ታሪክ የሚያሳይ ፊልም እንዴት በነጮች ተቃውሞ ሊደርስበት ቻለ? በዝርዝር የምንመለከተው ይሆናል። ፊልሙ ሴቶችን እንደ ተገዢ ወይም እንደ ተጎጂ አድርጎ ሳይሆን እንደ ሀገር ጠባቂ፣ ስትራቴጂስትና ጀግና ተዋጊ አድርጎ ያሳያል። በአጎጂ ሰራዊት ውስጥ ያሉ ሴቶች እርስ በርስ የሚደጋገፉበት፣ የሚተማመኑበትና እንደ አንድ ቤተሰብ የሚኖሩበት መንገድ ሌላውን የፊልሙ ትልቅ ጭብጥ ነው። የግል ቁስላቸው፣ ህመማቸው፣ የደረሰባቸው ስቃይና የስነ ልቦና ስብራት እንዴት ወደ ፍርሃት አልባነት የራስ መከላከል አቅምና ወደ ትልቅ ስልጣን እንደቀየሩት፣ ቁስላቸውም ለበቀል ሳይሆን ነፃነታቸውን ለማስከበር እንደተጠቀሙት ፊልሙ ፍንትው አድርጎ ያሳየናል። ይሁን እንጂ በመግቢያችን እንደገለጽኩላችሁ ይህ የመሰለ ጭብጥ ያለው ፊልም ነጮች ለምን ተቃወሙት? ጉዳዩ ይህ ነው። አብዛኛው የሆሊውድ ፊልም ብንመለከታቸው የነጮችና የአሜሪካ ከፍታ፣ ጀግንነት፣ የእኩልነት አስተሳሰብና ምጥቁነት እንጂ የሌላው በጎ ገጽታ ማሳየት አልለመደባቸውም። ለዚህም ነው ዘ ውመን ኪንግ ለእይታ በበቃበት ማግስት በትዊተር ወይም የአሁኑ ኤክስ እና በሌሎች የማህበራዊ ሚዲያ ገጾች ላይ ቦይኮት ዘ ውመን ኪንግ ፊልም አትዩት፣ አሳግዱት የሚል ዘመቻ ከፈቱት። ለክርክር እንዲያመቻቸውም እንደ የታሪክ ጠባቂዎች ተከራካሪዎች በመምሰል ታሪክ ተደብቀዋል፣ ፊልሙ እውነተኛውም ታሪክ አላሳየንም በማለት ወደ ማህበራዊ ሚዲያዎች ብቅ አሉ። ይህ የባሪያ ንግድ ማሳመር ነው። ፊልሙ የዳህሚ መንግስት በታሪክ ውስጥ በሺዎች የሚቆጠሩ ጥቁር አፍሪካውያንን እየማረከ ለአውሮፓውያን በመሸጥ የፈጸመውን ጥፋት ደብቆ እንደ ነፃነት አውጭ አድርጎ ማቅረቡ የታሪክ ክህደት ነው ሲሉም አቤቱታቸው አቅርበው ነበር። የባሪያ ገዢዎችና ፈላጊዎች እነሱ እንዳልነበሩ የዳህሚ ሰራዊት ያጠቃቸውና የማረካቸው የጎረቤት ሀገሮች ለምሳሌ መንግስት ወይም የአሁኗ ናይጄሪያ ዘሮች የአያቶቻቸውን ገዳይ እንደ ጀግና አድርጎ ማሳየት ተገቢ አይደለም። የእውነተኛው የዳህሚ መንግስትና የአጎጂ ሰራዊት ታሪክ ከሆሊውድ ፊልም እጅግ የራቀ ውስብስብና ጨለማ ጎን ያሉት ታሪክ ነው። ፊልሙ ላይ ሴቶቹ የባሪያ ንግድ የሚቃወሙና ነፃነት አውጪዎች ተደርገው ቢቀርቡም እውነታው ግን ተቃራኒው በማለትም ከሰዋል። የዳህሚ መንግስት ከ1600 እስከ 1900 ዓመተ ምህረት የነበረ በምዕራብ አፍሪካ ከፍተኛ ሀብትና ስልጣን ያገኘው በባሪያ ንግድ ነበር። የዳህሚ ነገስታት ከአውሮፓውያን ጋር የቅርብ ግንኙነት ትስስር ነበራቸው። ጎረቤት የአፍሪካ ነገስታትና ጎሳዎችን በመውረር ሰዎችን ማርከው ለአውሮፓውያን የባሪያ ነጋዴዎችን ይሸጡ ነበር። በምላሹም ከአውሮፓውያን ጠመንጃ፣ ባሩድ፣ ጨርቃጨርቅና አልኮል ይቀበሉ ነበር በማለትም አስከትሎ ከሰዋል። እነዚህ የሴቶች ተዋጊዎች ቢሆንም የተመሰረቱት መጀመሪያ ላይ ለንጉሱ የግል ጥበቃ ቦዲጋርድ እንዲሆን ነበር። በኋላ ግን ቁጥራቸው እየጨመረ ሄዶ መደበኛ የጦር ሰራዊት ሆኑ። በፊልሙ ላይ እንዳየነው በጣም ጨካኝ፣ የተደራጁና በስልጠና ያበረቱ ነበሩ። ነገር ግን ዋና ተልዕኳቸው የባሪያን ንግድ ማቋቋም ሳይሆን ንጉስን ማገልገልና በጎረቤት ሀገራት ላይ ዘመቻ በማድረግ ባሪያዎችን ማርኮ ማምጣት ነበር። ይህም ብቻም አይደለም፣ ፊልሙ ሆን ብሎ የቀነሰው ታሪክ አለ በማለት እንደማጣቀሻም ይህን ታሪክ አቅርበዋል። የሰዋዊ መስዋዕት ወይም ሁማን ሳክሪፋይ ባህል በዳህሚ ባህል ዓመታዊ ልምድ በዓል የሚባል ትልቅ ስነ ስርዓት ነበር። በዚህ በዓልም ለሞቱት የዳህሚ ነገስታት መናፍስት ክብር ሲባል በጦርነት የተማረኩ በደርዘን ወይም በመቶዎች የሚቆጠሩ እስረኞችን ወይም ባሪያዎችን በአደባባይ አንገታቸው እየተቀላ ይሰዉ ነበር። ይህ ስነ ስርዓት የሀገሪቱ ጉልበትና ሀብት ለውጭ ሀገሮች እንግዶችን ለማሳየት ጭምር የሚደረግ ነበር።
ታዲያ እነዚህ የመሰሉ ጨለማ ጎኖቹን የደበቀ ፊልም መታየት እንደሌለበትና ባገኙት አጋጣሚ ሁሉ ፊልሙን ለማጠልሸት ቢሯሯጡም የፊልሙ ደጋፊዎች ያነሱት ሀሳብ የብዙዎችን አፍ አዘግተዋል። ሆሊውድ እንደ ብሬቭ ሃርት፣ ፖኮሃንታስ ባሉ የታሪክ ፊልሞች ላይ እና ሌሎች ፊልሞች ላይ ሁልጊዜም ታሪክን ለፈጠራ ሲል ይቀይራል። ታዲያ በአፍሪካውያን ላይ ሲሆን ለምን የተለየ መመዘኛ መጣ በማለትም ተከራከሩ። ፊልሙ ጥቁር ሴቶችን ጠንካራ መሪና በራሳቸው መንገድ የራሳቸው እድል የመወሰን መብት ያላቸውና መወሰን የሚችሉ አድርጎ ማቅረቡ ከታሪካዊ ስህተት በላይም ትልቅ ትርጉም አለው የሚል አቋም ነበራቸው። በዚህ ሁለት ጎራ የተከፈሉ ሰዎች በተደረገው ክርክር በፊልሙ ላይ ጫና ቢያሳድርም ፊልሙ እንዴት ተሰራ? ታሪኩ ወደ ፊልም እንዲመጣ ያደረገው አጋጣሚስ ምን ነበር? ይህንንና የገጠሙት ፈተናዎችን እንመለከታለን። እስከ መጨረሻ ተከታተሉን። ፊልሙ ወደ ሆሊውድ እንዲመጣ በር የከፈተው ታሪክ ይህ ነው። በ2015 ዓ.ም ተዋናይና ፕሮዲሰር ማሪያ ቬሎ አሁን ቤኒን ወደሚባሉ ቦታ ተጉዛ የእነዚህ ሴቶች ታሪክ አጠናች። ታሪኩ በጣም ስለማረካት ወደ አሜሪካ ተመልሳ ለቪላ ዴቪስ ወይም ጀነራል ናኒ እስከሆነ ለሰራችው ተዋናይ እና ለሌሎች ፕሮዲሰሮች ይህ ታሪክ ፊልም መሆን አለበት በሚል ሐሳብ አቀረበች። ምንም እንኳን እንደ ሐሳብ ጥሩ ቢሆንም ወደ ቀረጻ ለመግባት ግን ቀላል አልነበረም። ፊልሙ ሙሉ በሙሉ በጥቁር ሴቶች መሪነት የሚመራና ከፍተኛ ወጪ የሚጠይቅ የታሪክና ውጊያ ፊልም በመሆኑ የሆሊውድ ስቱዲዮዎች መጀመሪያ ላይ ገንዘብ ለመመደብ በጣም ፍርሃት ነበረባቸው። ቪላ ዴቪስ እና ባለቤቷ ፊልሙ እንዲሰራ ሰነዶች ይዘው ለተለያዩ ስቱዲዮዎች ለዓመታት ማመልከትም ነበረባቸው። ሆሊውድ ጥቁር ሴቶችን የሚመሩት ይህ ታሪክ በዓለም ገበያ ላይ ትርፍ አያስገኝም የሚል የቆየ አመለካከት ችግር ስለነበረበት ፕሮጀክቱ ተቀባይነት ለማግኘት ትልቅ ፈተና ገጥሞትም ነበር። የኮቪድ-19 እገዳዎች የፊልሙ ቀረጻ በደቡብ አፍሪካ እየተካሄደ በነበረበት ወቅት በኮቪድ-19 ወረርሽኝ አዲስ ዝርያ በመቀስቀሱ እንደ አውሮፓውያኑ አቆጣጠር በኖቬምበር 2021 ቀረጻው ሙሉ በሙሉ እንዲቆም ተገዶ ነበር። ይህም በስልጠናና በቀረጻ ቀናት ላይ መስተጓጎል በመፍጠሩ ተጨማሪ ወጪዎችን አስከትሏል። ተዋናዮቹ ቪላ ዴቪስን ጨምሮ ለገጸ ባህሪያቱ ብቁ ለመሆን በቀን ለ7 ሰዓታት ያህል ማርሻል አርት፣ የሰፊ ውጊያና የክብደት ማንሳት ስልጠናዎችን ማድረግ ነበረባቸው። ተዋናዮቹ በስልጠናው ወቅት በርካታ የአካል መጎዳትና የጡንቻ መዛል ችግሮችን የሚያጋጥማቸው ሲሆን በፊልሙ ላይ እውነተኛ ስሜት ለመፍጠር ሁሉም ትዕይንቶችን በራሳቸው ለመስራት ማለትም ያለ ስታንት ደብል ለመስራት ሲባል ከፍተኛ ተጋድሎና ከባድ መስዋዕትነትን ከፍለዋል። ይህ በርካታ እንግልቶችና ፈተናዎችን ያለፈ ለዓመታት ደጅ የተጠናበት ፊልም በታዋቂው የፊልም ድረገጽ ሮቴን ቶማቶስ ላይ ከተራ ተመልካቾች 99% የሚሆን እጅግ ከፍተኛ አዎንታዊ ምላሽ ወይም ተወዳጅነትን አግኝቷል። በተለይ በጥቁር ሴቶች መሪነት የተሰራው ጠንካራ የታሪክ ፊልም በመሆኑ ለብዙዎቹም ኩራት የሰጠ አዲስ ምዕራፍ ነበር። ዞመን ኪንግ ፊልም ምንም እንኳን በባይኮት ዘመቻ በገቢው ላይ የተወሰነ ተጽዕኖ ቢያሳድርም $97 ሚሊዮን ገደማ ገቢ በማሰባሰብ በሆሊውድ ውስጥ በጥቁር ሴቶች የሚመራ ፊልም ትልቅና ስኬታማ ሊሆን ይችላል የሚለውን አስተሳሰብ በተግባር ያስመሰከረ ሆኖ አልፈዋል። በዞመን ኪንግ ፊልም ታሪክ የነበሩት ጨለማ ጎኖችና ክፋቶችም ሙሉ በሙሉ ባይከተልም እንኳን ነገር ግን በጥቁር ሴቶች መሪነት የተሰራ ትልቅ የሆሊውድ የጀግነት ፊልም በመሆኑ ግን የማይካድ ሀቅ ነው። ታዲያ እናንተ ምን ታስባላችሁ? ሆሊውድ ለአንድ ፊልም ውበት ሲል ታሪክን እንዲህ ማጣመሙ ተገቢ ነው ወይስ ታሪክን በትክክለኛ መንገድ መቅረብ ነበረበት? ሐሳባችሁ በኮሜንት አጋሩ። ቪዲዮን ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች የዛሬ የፊልም ግምገማ ጥንክራችን ይመስል ነበር። በቀጣይ ጥንክራችን እስከምንገናኝ ቸርን ሰንብት። ሰላም ለሰው ዘር በሙሉ።